ምዕራብ ኦሮሚያ የመግባት ሂደት እና በምዕራብ ኦሮሚያ ደግሞ በምስራቅ ወለጋ እና በሆሮ ጉዱሩ ወለጋ አማራ ክልልና አጎራባች በሆኑ ሂደቶች እስከ ግንደረቤረትን የሆሮ ጉዱሩን የፍንጫሃን ሸለቆ ይዞ እስከ ላይ በሚሄደው ሂደት ውስጥ ወደ ኦሮሚያ የመሻገር ሂደቶች አሉ የሚለውን አንስተን ነበር እና እሱ እውን የሆነው አንደኛው ክስተት ነው። አሁን ጽምዶን በመወከል እንዳውም የአፈባሃ ቃል አቀባይ የሆኑት አስረስ ማሬ አሁን ያለው በቆሊ በኩል አባይን ተሻግሮ በምስራቅ ወለጋ አካባቢ ነው የተንቀሳቀሰ ያለው እንደ ማዘዣ ማለት ነው። እንደ ማዘዣ ጣቢያ ድሮ ምዕራብ ጎጃም ውስጥ ሆነው ነው የቢዛሞ ኢዝ የሚመሩትን ንጉሴ ዋለልኝም ከአባይ ማዶ ሆነው ነበር ላለፉት ሞስት ወደ 1 ዓመት ገደማ አካባቢ እዛ አካባቢ ሆነው ነው ወለጋን ሲያምሷት የነበረው። አሁን ግን ይህ ኃይል እንደ ጽምዶ ሌሎችንም ኃይሎች ጨምሮ ወደ ምስራቅ ወለጋን ተሻግሮ ኪረሙ ወረዳ አካባቢ ከሚገኙ ከባጊም በታች ያሉ ወደ አባይ ጤሻ ላይ እንቅስቃሴ እያደረጉ መሆናቸው ነው። ሌላኛው ክስተት ደግሞ እንግዲህ የፋኖ አደረጃጀት በተለያዩ በሁለት ኢዞች ናቸው ሲንቀሳቀሱ የነበረው። በተለይ ሌላኛው 4 ብርጌድ ያለው ወደ አጎራባች ወረዳዎች አካባቢ የሚንቀሳቀሰውና ከሰሞነኛው በተለይ 2 ዓመት 3 ዓመት ለሚያበልጡ ወደ ብርጌድ እና ኢዝ ያደጉት እንደነ መብረቁ አይሻ የሚባሉ ኃይሎች ደግሞ ወደ አንገር ጉትኒና ቤዶንጎሮ ወረዳዎች ወደ ሆሮ ጉዱሩ ወረዳ ጎራባች አካባቢ የሚንቀሳቀሱ ኃይሎች በተለይ አዳም ተፈራ በሚባለው ኃይል የሚመራው መብረቁ የሚባለው ኃይል ደግሞ ኢዙን የሚመሩ ኃይሎች ላይ መግለጫ ሲያወጣ አይተናል ማለት ነው። ለምን ለአማራ ህዝብ የታገልን ከሚገለን ጋር ከሸኔ ጋር ተደራጅቶ ጽምዶ የሚል ኃይል ፈጥሯል ብሎ መግለጫ ያወጣል። የትኛውን ሸኔ እንደሆነ የሚገልጽ የለም። እኚህ ሂደቶች ናቸው እንግዲህ እኚህ 3 ሂደቶች ባለፈው ካደረግነው ውይይት አሁን እየታዩ ያሉት ናቸው። አብላጫው እናንተ በውይይታችን ስናነሳ የነበረው ስንገምት የነበረው መላምት እውን የሆነበት ነው። ይህን ይመስላል ጠቅላላ አድርጌ ባነሳውና በሲቹዌሽን ደረጃ ግን ውጥረቱ እንደቀጠለ ነው። እዛ አካባቢ ያለው ውጥረት